ሰላም ውድ ተመልካቾቻችን የአልቦት ዩቲዩብ ቤተሰቦች እንዴት ከርማችኋል? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሳምንታችሁ እንዴት ነበረ? ዛሬ በተመሳሳይ ፕሮግራም መተናል፣ አብራችሁን ቆዩ። ቴዲ እንዴት ነህ? አለሁ እግዚአብሔር ይመስገን። ሳምንት እንዴት ነበር? ሳምንት ጥሩ ነበር። ያው እንግዲህ አንቺም እንደምታውቂው በስራ ነው ያሳለፍነው። አሪፍ ጊዜ ነበረ። ስለዚህ ጥቅለል ሲደረግ ጥሩ ነበር ነው የሚባለው። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። ቴዲ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። አዎ ለብቻ ነገር ተበድሬ ነው ከቴዲ። አንቺ ጋር አሪፍ ነበር? ቆንጆ እግዚአብሔር ይመስገን። የዛሬ ርዕሳችን ምንድን ነው? ዛሬ እስቲ ብናወራበት ብዬ ያሰብኩት ነገር ምንድነው? ያው ማህበራዊ ጉዳይ ስለሆነ ብዙዎች ሀሳቡን እንደሚጋሩ እናስባለን። እንግዲህ በየትኛው መንገድ ይጋሩናል አብረን በኋላ የምናየው ይሆናል። አንዳንድ ጊዜ ህይወት ላይ ያለፈ ህይወት ይኖረናል ሁላችንም። ስፔሻሊ ደግሞ ፍቅር ላይ ሲሆን ተጓዳኝ ይኖራል እና ያልፋል። በሆነ አጋጣሚዎች አብረሽ አሳልፈሽ ነገሮችን ባለመግባባትም በመስማማትም ነገሮች ሊፈጸሙ ወይ ደግሞ ሊቋረጡ ይችላሉ። የብዙዎች ሀሳብ ወይ ደግሞ ብዙዎቹ ጋር የሚኖረው ነገር ያንን የተቋረጠውን ማለት ለምሳሌ ከሆነ ጓደኛ ብትኖረኝና ከዚህ በፊት ነገሮቹ ቢቋረጡ ደግሞ አሁን መገናኘት በወንድምነት ሊሆን ይችላል ስሙ ተቀይሮ ህይወት ላይ አፌክት ያደርጋል ወይ ደግሞ ህይወት ላይ ችግር ያመጣል የሚል ነው በብዛት ብዙ ጊዜ የሚነሳውና ያመጣል አያመጣም የሚለውን ነገር ላይ ብናወራበት ደስ ይለኛል ብዬ ነው ያሰብኩት። እርግጠኛ ነኝ ያዋራናል ብዬ አስባለሁ። እንዴት አሰብከው ብዬ ነው ከራሴ ተነስቼ ነው። እውነት ነው እኮ አንዳንዴ ይሆናል መሰለሽ። ለምሳሌ ሀሳቦች ያው በዙሪያሽ በሚኖሩ ነገሮች አይደለም ትነሹ ብዙ ጊዜ ሰው ሂስ ያደርግሻል የሆነ ነገር ያደርጋል ሪሊ ይፈጥራል ምናምን የምትዩ ነገሮች አሉ። ስለዚህ አሁን እኔና አንቺ በደንብ እናወራበትና እርግጠኛ ነኝ አድማጮቻችንም ተመልካቾቻችንም ይሆናል አይሆንም የሚለውን ነገር ደግሞ ከነሱ አንፃር ብንሰማው ደስ ይለኛል ብያለሁ። እኔም አልችልም እዚህ ኖ። ስለዚህ እሱኛው ነገሮች ላይ አሁን ለምሳሌ አንዳንድ ጊዜ እኔ በግሌ ምን ይሰማኛል መሰለሽ፣ ትናንት ጥሩ የፍቅር ህይወት አብሬያት ያሳለፍኳት ልጅ በማንኛውም ሁኔታ ልንለያይ እንችላለን። ያው በመስማማት ወይም በመጣላት ሊሆን ይችላል ልዩነቱ መለያየቱ የሚመጣው። እኔ በግሌ የማምነው ህይወቴም ላይ እየተገበርኩት ያለውት ነገር ምንድነው፣ ትላንት አብሬ ጥሩ ስሜት ተሰምቶኛል ብዬ አብሬያት የነበርኩትን ልጅ በታሪክ ማክሮፍ አልፈልግም፣ አልችልበትም። ስለዚህ በህይወት አጋጣሚ የሆነች አጠገቤ ነበረች ወዳታለሁ የኔ ነበረች እምላትን ልጅ ሳያት መንገድ መቀየር አልፈልግም። እንደውም ጥሩ ቀረቤታ ኖሮኝ ስሙን ቀይሬው መኖር ነው የምፈልገው። ምክንያቱም ብዙ ነገሮችን ስለምንተዋወቅ ብዙ ኤክስፒሪየንስ ያደረግናቸው ነገሮችም ስላሉ የህይወት ምሪት ላይ በሚባለው ነገር ላይ ጥሩ ጓደኛሞች ይወጣናል ብዬ ነው ማምነው። በደንብም እየሆነ ያለ እያየሁት ያለው ነገር እሱ ነው ብዬ ነው ማምነው። ብዙ ጊዜ ሰዎችን ሊረብሽ ይችላል ምናምን እንደየሰው ሊሆን ይችላል። እኔን እንደ ቴዲ ብትጠይቂኝ ግን ምንም የሚፈጥረው ነገር ስለሌለ ያ ነገር ስሙ ተቀይሮ ነገሮቹ ግንኙነቶቹ ግን መቀጠል አለባቸው ነው የምለው። አለበለዚያ መንገድ ሳያት የምቀይር ከሆነ ወይም ደግሞ እሷን ማግኘት የማልፈልግ ከሆነ ትናንት ወዳት ነበረ ብዬ መናገሬ ትንሽ ሚዛን አይደፋልኝም። ወዳት ልጅ የነበረችው ትናንት በህይወት አጋጣሚ ፍቅር የሚባለው ነገር ላይ በቃ የምንግባባበት ነገር የለም። እንደ ሰው እንነጋገራለን። ኦኬ ስለዚህ ይሄን ነገር ስሙን እንቀይረው። ግን ረጅም ጊዜ እኮ አብራችሁ አሳልፈናል እኮ በፍቅር አብረን አሳልፈን አየነው ያንን ነገር የሚያስኬድ ወይ ደግሞ ያኛው መስመር ሊቀጥል የማይችልበት ሁኔታዎች እንዳለ ከተረዳን ተነጋግረን መተጣጣት ስለሌለብን እህትና ወንድም ሆነን መቀጠል አለብን እንጂ እኔ እንደ ልጅ ተኮራርፎ ሲታይ መንገድ ተቀያይሮ መሄድ ልክ ነው ብዬ አላምንም በግሌ። ላትኮራረፍ እኮ ትችላለህ። ባትኮራረፍም ራሱ በተለያየ መንገድ ልትገናኝ ትችላለህ። ለምሳሌ ረጅም ዓመት አብረህ ስትቆይ መቼም የጋራ ወዳጆች ታገኛላችሁ። ምናልባት ካለፈም ቤተሰብም ልትተዋወቅ ትችላለህ። ሶ በለቅሶም በሀዘንም በምንም የሆነ ሰዓት ላይ ልትገናኙ ትችላላችሁ። ግን እኔ ጥያቄ አሁን መገናኘቱ ጥሩ ነው፣ ሰላም መባባሉ መደዋወሉ መልካም ነው። ግን
አሁን ያኔ የመሰለ ግንኙነት ከተቋረጠ በኋላ ቶሎ መገናኘት መደዋወል በስራ ልትገናኝ ትችላለህ አይከብድም ሰላም መባባልና መገናኘት ይለያያል ጊዜ ልታሳልፍ ትችላለህ ጊዜ ማሳለፍ ማለት በሌላ እንዳይታይብኝ ሻይ ቡና ልጠጣ ትችላለህ አብረህ በስራ አጋጣሚ ልትገናኝ ትችላለህ እንዳልኩ በሐዘንም በደስታም የሆነ ቦታ ልትገናኝ ትችላለህ ምናምን እየተደዋወልክም እንዴት ነሽ ልትባባል ትችላለህ አይከብድም ወይ ለአንድ ወገን እንኳን ባይከብድ ለአንድ ወገን አይከብድም ወይ እኔ አሁን ራሴ ጋር ቆሜ ነው የማወራው እውነት ለመናገር ለኔ ከባድ አይደለም አይከብድም የሚለው ለኔ ምክንያቱም እንደውም ከሌሎቹ በተሻለ ብዙ ነገሮችን ማዋራት ነች ማዋራቸው ብዬ አላበዛቸውም እሺ ያንዳን በደንብ ምን አይነት ነገር አለ በህይወት አጋጣሚ ከብዙ ሰው ጋር ታሳልፊ ትችያለሽ ይሄ ኦብቪየስሊ ማንንም ጋር ሊሆን የሚችል ነገር እኔ ብዙ አላፍርበትም ትናንት የነበረው ታሪኬን ያኛውን ነገሮች ግን በደንብ ማወራት በደንብ ከልብ ሆኜ ማገኛት ልጆች ሆናልኛለች ብዬ ነው ማሰብ የቀላቀል ምን ልልሽ ፈልጌ ነው አንዳንድ ጊዜ የሚረብሸው መውጣትሽን እርግጠኛ ካልሆንሽ ነው ማቆምሽን እርግጠኛ ካልሆንሽ ነው መተውሽን እርግጠኛ ካልሆንሽ ነው ወስነሽ የሆነ ነገር አንዳንድ ጊዜ እኮ ስትገቢበትም ሮጠሽ አልገባሽበትም ስትወጪበትም እኮ ሮጠሽ አትወጪበትም አስበሽ አቅደሽ እንደገባሽበት ሁሉ ምንድነው ነገሮች ልክ ያልሆነ መልክ ይዘዋል ብለሽ ስታስቢና በመግባባት ነገሮችን ለመፍታት ስትሞክሪ እንደመፍትሄ ነው በቃ ይሄኛው ነገር ይቅርብን ልትባባይ እስክትችይበት ድረስ ጊዜ ሂደቶች እኮ አሉት አይደል አስበሽበት እርግጠኛ ስትሆኚ ነው ያን ነገር መታደርጊ እርግጠኛ ከሆንሽ ወዳለፈበት ነገር መመለስ አግባብ ነው ብያለሁ በቃ ለቃሌ ታማኝ መሆን ፈልጋለሁ ለዛን ጊዜ ለውሳኔ ማለት ነው ከዛ በኋላ ማስበው ምንድነው ልክ ሰንበሪና ቲጂ ሳገኛቸው ሁለቱም እኩል ነው የሚሆኑልኝ ከልቤ ማምነው እሱ ነው ከዛ በኋላ የሚሆኑት ነገሮች ምንድነው እያንዳንዱ ነገሮች ላይ እንደው ሞር ተግሳጾች እንደው በደንብ ይበዛሉ ነው ይሄን እኮ ማድረግ አልነበረብም ይሄን እኮ ማድረግ አልነበረብሽም እንዴት እንደታረጋለህ እኮ ነው የሚል አሁን አላለቀም ማለት እኮ ነው ኖ ማድረግ አልነበረብሽም ሚንስ ምናምን ትናንት ያሳለፍነው አይደለም አሁን ፕራክቲካሊ እኮ ተግባር ላይ የሆነ ነገሮችን ያልተገባ ነገር ሳደርግ በደምብ ትገስጸኛለች እኔም ያልተገባ ነገር ሳደርግ ቆጣታለሁ ቲጂን እንደምቆጣት ነው የምቆጣት ለምን ቲጂ ጓደኛ አይደለች ቲጂም ያልተገባ መንገድ ሳደርግ ነው ቲጂ እንደዚህ ማድረግ የለብሽም እንዴት እንደዚህ ይደረጋል የምላትን ያህል እሷንም እንደዛ ነው የምለው የሚሆነው ነገር ምንድነው አንዳንድ ጊዜ በደንብ አጉልቼ ማሰብ የምፈልገው እኔ ትናንትና ሞዳት ልጅ ነበረች ስለዚህ አሁን እንደ ጠላት ላይ አልፈልግም እንደውም እንደ መልካም አማካሪና እንደ ጥሩ ጓደኛ እንድትሆን እፈልጋለሁ ምናልባት ግን ተንሸራትቼ የድሮ ነገር ቢመጣብኝ ብዬ ማስብ ከሆነ ሰውጣም ልክ አልነበርኩም ማለት ነው እርግጠኛ አልነበርኩም ለመውጣቴ እሱ ነው አሁን አንዳንድ ሰው አንተ ላይ ሰማ ይችላል እኮ በነገራችን ላይ ሁላችንም እንትን ነው ገጠመኝ ነው ሁላችንም ህይወት ውስጥ አለ ይሄ ምክንያቱም አብዛኛው ሰው አንድ ሰው አውቆ አንድ ሰው አግብቶ የሚኖር ሰው የለም መለያየት ብዙዎቻችንን ነክቷል ብዬ ስለማስብ ነውና አንተ ምንም ላታስበው ትችላለህ እሷ ጋር ያለውን ስሜት ግን እርግጠኛ አይደለም ሰው ከተራራቃችሁ በኋላ ድጋሚ ስታገኛት ወይም የመገናኘት እንትኑ ሲኖር የመቆጨትም ነገርም እኮ ይኖራል እኔ ለምሳሌ ገጥሞኝ ያውቃል እንደዚህ አይነት ነገር እኔ ምንም የማይመስሉኝ ነገሮች ከተለያየ ከስንት ዓመት በኋላ እዛኛው ሰውዬ ጋር ሄዶ የሆኑ ስሜቶች ሲፈጥሩ አይቻቃለሁ ከዛ ወዲያው ገታለሁ ራሴና አሁን እንዳልከው አብሮ የኖረ ሰው ብዙ ጊዜ ያሳለፍከው ሰው ወልደም ሊሆን ይችላል በትዳርም ኖረም ሊሆን ይችላል በፍቅርም በጣም የትዳርን ያክል ረጅም ጊዜ ያሳልፈ ሊሆን ይችላል የሆነ ጊዜ ተደውሎልህ ታመመች እኮ ወይ የሆነ ነገር ሆነች እኮ ብትባል መሄድ አይቀር ማድረግ ያለበት ጥግ ድረስ ማድረግ አይቀርም ግን አንዳንድ ጊዜ ምን ይፈጠራል በጣም በቀረብክ ቁጥር ለምሳሌ እኔ ገጠመኝ የሆነ ሰዓት በጣም ከረጅም ዓመት በኋላ 10 ምናምን ዓመት በኋላ ታሟል ተብሎ እኔ ስልክ ላይ ተደወለና በፍጥነት ድረስ የሚደርስ ሰው የለም በፍጥነት ድረሱ ተብሎ እኔ ስልክ ላይ ተደወለ አፈጣጠራችንም እንደየእንትናችን ይለያያል አይደል ምንም የማይመስለው ሰው አለ ሮጦ የሚሄድ ሰው አለ ምናምንና በጣም ባስቀያሚ መንገድ ይሆናል እኮ የተለያየው በጣም አስቀይመውም ሊሆን ይችላል ወይ አስቀይማም ሊሆን ይችላልና ሄድኩኝ ቦታው ላይ እውነትም ሲሄድ ማንንም የለም ምናምን ማድረግ እንደሰው እንደ ትላንት ሳይሆን እንደ ሰው ማድረግ ያለብኝ ነገር አድርጌ ከዛ እየተደጋገመ መጣና
የምር ህይወትን የሚነካም ነገር ሊፈጠር ይችላል። ተመልሰህ ስትሄድ ፈልገህ የሄድክን ያኛውን የድሮውን ግንኙነትን ፈልገህ የመጣህ የሚመስላቸውም ሰዎች አሉ ልልህ ፈልጌ ነውና አይጎዳም። ለኔ ከባድ ነው። እኔ ግን ማስበው ልክ አንዳንድ ጊዜ ምን አለ መሰለሽ እኔ ራሴን የቤት ስራ መስራት ነው የምፈልገው። ተንቀሰቀስክ አይ ትዝታ ጥሩ ነው። እኔ አንዳንድ ጊዜ የማስበው ነገር ምንድነው ማምነው የራሴን የቤት ስራ መስራት ነው የምፈልገው። ለምሳሌ ከሊት ጋር ወይም ደግሞ የሆነ ነገር ምናምን ከዚህ በፊት ግንኙነት ነበረኝ። ኦኬ አልተስማማንም፣ አልተግባባንም። ተሰልጠነ ሰው ተነጋግሮ መለያየት አሪፍ ነው። እኛ በደንብ ተግባብተን አውርተን እርግጠኛ ሆነን ነው እንትን ያለው። ስለዚህ ያሉት ነገሮች ምንድናቸው? የሚፈጠሩ ነገሮች እኔ ራሴን የቤት ስራ እሰራለሁ። ለምሳሌ እሷ ጋር ያልተገባ ስሜት ሊፈጠርባት ሊችል ይችላል ወይ አላቅም። ያ ስሜት ሲሰማ ኮንትሮል አድርጋ መቆም አለባት አምናለሁ። አላኮርፋትም። እንደዚህ አይነት ነገሮች ብታረግ እንትን ብትን እቀበላለሁ። እኔ ውስጥ እኔ ልብ ውስጥ እኔ ሁኔታ ውስጥ ያለውን ነገር ነው እርግጠኛ ሆኜ የምናገረው። ለምን የማውቀውም እሱን ስለሆነ ማናችንም የምናውቀው ከማንም በላይ ራሳችንን ነው። እኔ ጋር ያለው ስሜት ያኛው ነገር መንገዶቹ ሲቆሙ የምር እንደቆሙ ነው ማምነው። እሷ ጋር እኔ ጋር እሷ ጋር ስል የጀስት የሁሉም ጋር እንትን ሊያልፍል ይችላል። እሷ ጋር እኔ ጋርም ቆመ ሲባል እሷ ጋር የሆነ ስሜት ሊፈጠር ይችላል አንተ ጋር ባይፈጠር እንኳን የሚለውን ነገር የመጀመሪያ እርግጠኛ ሆኜ የምነግርሽ እኔ ጋርም እንደማይፈጠር ነው። ከዛ በኋላ ያለው ነገር ድጋሚ ደግሞ እሷ ጋር እንዳይፈጠርና ህይወቷን እንዳይረብሽ ወይም ደግሞ የሚፈጠር ነገር ኖሮ ህይወቷን እንደሚረብሽ ከተረዳች መቆም አለባት። አይደለም አቆም ነገሮችን የሆነ ነገር ማድረግ። ስለዚህ ኃላፊነቱን ለሷ ነው የሰጠው። እኔም ኃላፊነቱን የራሴን ነው የምወስደው። የእሷንም ኃላፊነት ለባለቤቷ ሰጥና እኔም ደግሞ ባለቤትየው ወስዳል የራሴን ኃላፊነት። አይ ፍቅር የዛኛውን ሸክም የዛኛውን ወገን ሸክም መሸከም ነው የሚባል ክርስቶስ ብቻ ነው የሰው ሸክም የሚሸከም ብዬ ነው አምነው። እኔ አሁን አፍቃሪዎች ፍቅር ላይ የሚያፈቅሩትን ሰው ነገር መሸከም አለባቸው የለባቸው የሚለው ክርክር ውስጥ መግባት አልፈልግም። መሸከማቸው እንደ ተሸካሚ ነው፣ መብቷ ነው። ግን እኔ በደንብ የማምነው ነገር ምንድነው ፋክት እውነቱን ብዬ የማምነው ፈጣሪ ብቻ ነው የሰዎችን ሸክም በፍቅር እንትን የሚለው እና ሰው ላይ ሲሆን ያው ትንሽ ራሳችንን ወደ የለ ሰው ባህሪ ኃጢአትም አይደለም ራስ መውደድ። ስለዚህ እሷኛዋ ነገር ላይ እንትን ስለሚል ለመሸከም ብዬ ማበላሸትም ላመጣ እችላለሁ። ለምሳሌ የኔ አረዳድ ቢሆንስ አሁን ለምሳሌ እሷ ኦኬ የሆነ ነገር እየተፈጠረባት ሊሆን ይችላል ምናምን ብዬ መጥቼ የሆነ ነገር እየተፈጠረብሽ ከሆነ ግን እንደዚህ ነው ብላ ያልተፈጠረ ነገር ብፈጥርስ? አንዳንድ ያላየችውን መንገድ ያላሰበችውን ሀሳብ እንድታስብ ያላየችውን መንገድ ለምን እኛ ስንገናኘው 100% ነው የምነግርሽ ልክ የሆነ ወንድ ጓደኛዬን ያገኘው ያህል ነው በጣም በደስታ የምናሳልፈው ምናምን 100% እርግጠኛ የምሆነው እሷ ጋር ምን ጋር ምንም የለም በዚህኛው መንገድ። አሁን የኔ እይታ ነው የምነግርሽ። ከዛ በኋላ ግን ልክ የሆነ ነገር የሚፈጠርብኝ ከሆነ እኔ ጋር መንገዱን መዝጋት ወይም ደግሞ ማስተካከል ያለብኝ እኔ እንደሆንኩ ሁሉ እዛ ጋርም ያለው ሰው ደግሞ ነገሮች እየተበላሹ ለምን ያሁኑ ህይወት ይበልጣል። አሁን እየኖረችበት ያለው ህይወት ነገዋን የምትሄድበት አለ አይደል? የሚቀየረው ነገር ላይ ማስተካከል የሚገቡንን ነገሮች ማስተካከል በሚገባን ሰዓት ማስተካከል አለብን ብዬ አምናለሁ። እሺ ልቀበል እሱንና ደግሞ ሌላ ሶስተኛ ደግሞ ወገን አለ አይደል? እሷ ወይ ፍቅረኛ ሊኖራት ይችላል፣ አንተም ፍቅረኛ ወይ ባል ምናምን ይችላል። አሁን ያወራነው የሁለታችሁ ስሜት እነዛኞቹ ሰዎች ላይ የሚፈጥረው ነገር የለም። ለኔ ከባድ ነው። ለምሳሌ እኔ የአሁን ባሌ አሁን ባል ቢኖረኝ የአሁን ባሌ ከድሮ ሚስቱ ጋር ሻይ ቡና አይደለም ስልክ ሲያወራ ብሰማው የሆነ ነገር ይደብረኛል። እኔ እንደውም ይደብረኛል ማለት ይከፋል። የሆነ ነው ለምን መሰለህ ማወዳደር ሊመጣ ይችላል። በተለይ በጣም ረጅም ጥሩ የፍቅር ህይወት አሳለፈ ከነበረ አሁን ካለው ሰው ጋር ማወዳደር ሊመጣ ይችላል። ተሳስቶ ልብ ደግሞ ወደዛ ሊያደላብህ ይችላል። ቺቲንግ የሚባለው ነገር ደግሞ አንዳንዴ ይመጣ ለዛ ሊሆን ይችላል። ያ ማለት ሁሉም ሰው እንደዛ ያደርጋል ብዬ አይደለም፣ ግን የብዙ ሰው ጥያቄ ነው። ጥያቄ እኔ ተመልሶ ወደ ኋላ ትመለሳል እንደሚባለው በቃ የመጣህበት መንገድ አልፏል። ለምን ወደኋላ ትመለስ? ታውቃለህ፣ ያቀኛል። በቃ በሩቁ ነው። እኔ ለምሳሌ አሁን ትዳር ቢኖረኝ የድሮ ባሌ ወይ የድሮ ፍቅረኛዬ እንዲደውልልኝም እንዲያገኘኝም ምንም ስሙንም መስማት አልፈልግም። ግን በተቸገረ ሰዓት ድረሽ ብባል ግን ልደርስ እችላለሁ። እስከምን ድረስ የሆነ ቦርደር አለ።
እኔ ደግሞ ማምነው አሁን ልክ ነው እኮ አሁን ለምሳሌ ሰው እንደየግሉ አይደል አሁን ፐርሰናል ማለት የየግል እይታችንን ማለት ለምሳሌ ምንድን ተመልካቾችም ሲያዩ እንዴ ቴዲ ለምን እንደኔ አላሰበም ሊሉኝ ወይም ደግሞ እንደ ቲጂ ለምን እንደኔ አላሰበችው ሊሉ አይችሉም። ሁሉም የየራሱ አመለካከት አለው። ለምሳሌ አሁን ሶስተኛው ወገን ላልሹ ነገሮች ምንድን ናቸው? እኔ ሰው የራሱን የቤት ስራ እንዲሰራ ነው የማምንበት። ሁሉም የራሱን የቤት ስራ መስራት አለበት ነው። ለምሳሌ እኔ ያለፈ ታሪኬን ነው ላለችው ጓደኛ ይናገራሉ። የነበረውን ነገሮች መደበቅ አልፈልግም። አለዛ ውሸታም ነው መሆኑ። ለምሳሌ እሷን ላለመጉዳት ብዬ ለምሳሌ እኔና እሷ ቁጭ ብለን ከሊት ምናምን ያልኩኝ መደዋወል የልጅ ጨዋታ መጫወት አልፈልግም። እየተደዋወልሽ ምናምን የሰው ስሜት በሚጎዳ መልኩ ማድረግ አንዳንድ ጊዜ ብዙ ህይወቶች ላይ የምትጠነቀቂያቸው አለ። የምጠነቀቅበት ቦታ ላይ እጠነቀቃለሁ። ለምን ቢደረግብኝ የማልፈልገውን ነገር ሰው ላይ ማድረግ አላደርጋቸውም ብዬ አምናለሁ። ድጋሚ ደግሞ ጥንቃቄ የሚባሉ ነገሮች የሆነ ስሜት እንዳይፈጠር የምትዩ ነገሮች ታመቻቻለች። ያ ማለት ግን ትናንት ፍጹም ውሸት ነው ወይም ደግሞ ትክክል አይደለ ያልተፈጠረ ያህል ዲሌት አድርገህ ብዬ መኖር አልፈልግም። ስለዚህ በተቻለኝ መጠን ነገሮችን አመጣጥኜ መሄድ የምንችልባቸውን ነገር አደርግና ማግኘቴን ሀሳቦችን ማካፈሌን አልተውም፣ አደርገዋለሁ። ሳደርግ ግን እዛ ጋም ያለው ሰው የራሱን ጥንቃቄ የሚወስድበትን ነገር አመቻችቶ መሄድ። ለምሳሌ የሆነ ሰዓት ላይ የማይደውሉ ስልኮች እኮ አሉ አይደል? ትክክል ያልሆነ ሰዓት ላይ ዛሬ ይደብሮኛል ልደውልላት ብዬ ባለትዳር ነች፣ የራሷ ህይወት አለቻት። ህይወቷን በሚረብሽ ሁኔታ ምንም አላደርግም። ከዛ በኋላ ግን ልክ ቲጂን ለምሳሌ እንኳን ለሷ አይደለም እኮ ቲጂን የማይሆን ሰዓት ላይ መደወል እንደሌለብኝ ህሊና ያምናል፣ አላደርገውም። ቲጂን በማገኝበት ሰዓት ላይ ግን አብሬ አገኛታለሁ። አብሬ ሳገኛት ነው ብቻዋን ማግኘት ስፈልግም አገኛታለሁ፣ አወራታለሁ። በቃ ባውራት ብታዳምጠኝ የምለው ነገርና የሆነ ለመፍትሄ ቅርብ የሆነ ሰው አለ አይደል? እንደዛ አይነት ነገሮች ላይ አደርጋለሁ። ያ ማለት እኔ ፍጹማዊ ነኝ እያልኩ እኮ አይደለም። እያንዳንዱ ነገሮቼ ላይ ግን በቻልኩት መጠን እርግጠኛ መሆን እፈልጋለሁ። ስወጣም እርግጠኛ መሆን እፈልጋለሁ፣ ስገባም እርግጠኛ መሆን እፈልጋለሁ። ያንን ግንኙነት ስጀምረው መጀመሪያ ለመጀመር እርግጠኛ መሆኔን ዋጋ ሰጥቼ ጊዜ ሰጥቼ አስቤ ነው የገባሁት። ስወጣበት 40 ዓመት በላይ ሲሆን ነው። አሁን እኮ ቢሆን እስከሆነ እድሜ ድረስ እኮ ማገናዘቢያችን የሆነ ቦታ ነው ቁጭ የሚለው። አዎ፣ ግን አንዳንድ ጊዜ እኔ ፍቅር ላይ እንደዛ ብሎ የለም ነው የምለው። ሁሉም የሆኑ ስሜቶች ላይ እኔም እኮ አፍቅሬ ህንድኛ ምናምን ልል እችላለሁ እዚህ ግን የሆነ ጊዜ ላይም ሆነ በዛኛው እድሜ ላይ በዚህኛው እድሜ ላይ ሳይሆን እኔ ሪስፔክት እያሳጣ ነው ሳይሆን ትናንትና የኔ ብዬ አምኜ የሆነ ነገር አድርጌ ብዙ ነገሮችሽን አይደል አሳልፈሽ የምትሰጪው የዛን ያህል ድረስ አምኛት የነበረችው ልጅ የሆነ አለመግባባቶች መጥተው የፍቅሩ ሁኔታ በቃ አልተሳካም። በቃ ይሄ ነገር ይቅርብ ተግባብተሽ ተማምነሽ በሰለጠነ መንገድ ካቋምሽ ካቋረጥሽ ዲሌት ለምን ይደረጋል? በቃ የሆነ ነገሮች ዲሌት እኮ አይደለም ነው አይኮ እሱም ባለ አሁን መገናኘቱ ቅድም ያልነው የሆነ ተደዋውለን ተገናኝተን አብረን ሻይ ቡና ብለን የሆነ ልክ ቲጂን በማገኛት ልክ ለምን አላገኛትም? እኔ አሁን ለምሳሌ እሺ አንተ አሁን ገርልፍሬንድ ወይ ሚስትህ የሆነ ሰዓት ላይ በጣም አስፈልጋት ስትደውልላት የት ነሽ ምናምን ስትላት ወይ ከሌል እኮ የድሮ ባሌ ነው የድሮ ፍቅረኛዬን አግኝቼው ሻይ ቡና እያልን ነው ብትልህ የምር እስኪ ቆም አስበው። ምንድነው የሚሰማ? እኔ አሁን ለምንድነው ሻይ ቡና የምትለው ከድሮ ባሏ ጋር? እኔ ለምንድነው የምለው እኮ እሱን አሁን የሚለው ለምንድነው እሷ እንደዚህ የምታደርገው ካልኩ ራስ ወዳድ ነኝ ማለት ነው። ለምን እኔ ልክ ነው በቃ እንደዚህ ቢሆን ችግር የለውም ብዬ እያደረኩት አይደል እኮ ራስ ወዳድ ስለሆንክ ነው እንደሱ የምታደርገው እኮ። አሁን ራስን ስለምትወደው ነው እንዴ? በደንብ አድርጌ ነው የምወደው፣ በደንብ አድርጌ። አየህ ይሄንን ራስን ስለምትወደው የዛኛው የእሷን ባሉ የፍቅረኛ ስሜት አልተረዳኸውም ወይም ደግሞ ልትጠብቅለት አልፈለግም ማለት ነው። ምክንያቱም እንደየእንትናችን ተፈጥሯችን ይለያያል እኮ። ግን ምን አይነት ነገር ምንም የማይመስል ነገር እሱ በቃ 4 ቀን 5 ቀን ወይኔ እያለ ሁሉ በቃ አሁን በአንተ ምክንያት ይሄ ሰውዬ መጠጣት ማጨስ መቃም ሱስ ምናምን ውስጥ ለምን ይገባል? ከዛ በፊት የሚቀድም አለ። በቃ አትይጂ ይሄ ነገር እየረበሸኝ ነው። አሁን በመነጋገር አይደለም ያደረጉት። የምርስ ነግራው ውስጥ ትመጣለች አንተ ጋር እንደዚህ የዚህ አይነት ያ ትልቅ ስህተት ነው። ያ ስህተት ነው፣ ጥፋት ነው። በእኛ ከባህልም ከምናውቀውም የምር ነው። ባሌ ቤት ብሎ መጽሐፍ እያነበበ ወይ የሆነ ነገር እያደረገ ባሌዋ አንድ ጊዜ ድሮ ባሌ ጋር ደርሼ ልምጣ ይለኛል ብላ ሚስቴዋ ችግር የለውም ደርሰሽ ይለኛል አይለኝም። አይ አንዳንዴ የድሮ ሚስቴ ጋር ደርሼ ልምጣ
በእርግጥ አሁን የማይቋረጥ የሚባል እንትን ያለው ሰው አለ። ለምሳሌ ልጅ ወልዶ ወይ ልጅ ወልዳ ከሆነ ልጅ ያገናኛቸዋል የሚባል ነገር አለ። እሱም ራሱ ልክ አለው። ለምሳሌ እኔ ከድሮ ባሌ ጋር ልጅ አፍርቼ ከነበረ ጉዳይ ልጁ ወይ ልጅቷ ናት። ወደዛ ሰውዬ ሊመልሰኝ የሚችለው እንዳልከው ቅድም በሆነ መንገድ ከተለያየ ለሄድበት እዚህ ጋር ሌላ ህይወት ከጀመርኩኝ አሁን የሚበልጥብኝ አሁን ያለበት ህይወት 100%። ስለዚህ ታማኝ መሆን አለብኝ አይደል? የፈለገ እንደውም ወደው እንኳን ቢሆን ያኛውን ሰውዬ ቅድም እንዳልከው ራሴን ግዝት አድርጌ ማግኘትም አልፈልግም፣ ምንም አልፈልግም። ከወለድኩት ልጅ ጋር ብቻ ያለኝን ነገር አድርጌ መምጣት ነው የምፈልገው። ቢቻል እንደውም እኔ ባይገናኙ ሁሉ ብዬ ነው ማለት ነው። እኔ እኮ ነው እሱኛው ላይ አሁን ነፍስ አልተዋደቅንም። ለምሳሌ ፍቅር አይደል ያገናኘን? ነገ ትዳር እንትን ብለን ልጅ ወልደን የሆነ ነገር ምናምን ብለን ጥሩ ነገር ለመመስረት ነበር የተገናኘ ነው ትዳርም ብለን አስበን። ከዛ በኋላ ሄድን ስናየው ጀስት ምንድነው ኬሚስትሪያችን ጥሩ አልሆነም መሰለኝ። ያኛው እንትን ምንድነው ይሄኛው መንገድ ልክ አይደለም ተባባለን። ቺታ አድርጋ ብሄዳስ ቢሆን ነው እሱ ደግሞ ሌላ ጉዳይ ነው የሚሆነው። ያኛው በጣም የምትወዳት ሆና ከዛ ቺታ አድርጋ ብሄዳ አሁን የሆነ ላይፍ ጀምራ እንገናኝ ብትል ታገኛታለህ? ምን አይነት ነገር አለው ማምነው ልንገርሽ። እኔም አሁን እዚህ ላይ ለምሳሌ አሁን ሄዳ እኔ ክርስቶስ አይደለሁም ማለት ፍጹማዊ ነኝ ብዬ የሆነ ነገር እንትን አደርጋለሁ። አንዳንድ ጊዜ አሁን መለያየትሽ አይደለ ለመገናኘትሽ እንትን የሚለው የተለያየሽበት ምክንያት እኮ ነው። አሁን ለመገናኘትሽም የሆነ ነገር ለማድረግሽ የምታደርግ ለምሳሌ ለትዳሯ ታማኝ አልሆን ብላ የሆነ ነገር አድርጋ ወይም ደግሞ ለግንኙነታችን ታማኝ አልሆን ብላ ሌላ ቦታ የሄደች ልጅ የዛን ጊዜም የተጣላ ነው በዛ ከሆነ ከዛም በኋላ ባለው እኩል አንገናኝ እንችላለን። መስመሩ ልክ ላይሆን ስለሚችል በጣም የምትወዳት የነበረች ሆና ወይ ታማ የሆነ በጣም ከባድ ነገር ደርሶባት ቢሆንና ቴዲ ከሌ እንደዚህ ሆናለችና በአፋጣኝ ድረስላት ብትባል እንደ ሰው ሄዳለሁ። አሁን ለማንም የሚሄደው ነው። ልክ የሆነች ሴትዮ እንደተባለው ላረገው የሚችላቸው ነገሮች አሉ። እኔ አንዳንድ ጊዜ ምን አምናለሁ መሰለሽ በግሌ ለምሳሌ የሰውን ኑሮ ሊረብሽ ይችላል ወይ ደግሞ የሰውን ግንኙነትም ማለት ወደ ጥርጣሬ ሊወስድ የሚችልባቸው መንገዶች ሊመጡ ይችላሉ። አይመጡም አይደለም፣ ሊመጡ ይችሉ ይሆናል። ግን ቦታው ላይ ያለው ሰው ነው መወሰን ያለበት። እኔ የራሴን ሀሳብ የራሴን ውሳኔ ብቻ ነው የማከብረው። እኔና ቲጂ ትናንትና ምንም ሊኖረን ይችላል። ከዛ በኋላ ያለን ነገር ትናንት የነበረን ነገር ተነጋግረን ተግባብተን ያኛው ነገር ተቋጭቷል ከተባለ ከዛ በኋላ የሚሆነው ነገር ምንድነው? ቁጭ ብለን የምናወራቸው ነገር ነው። ይሄኛው ነገርን አሁን ያለን እህትና ወንድም ሆነን መቀጠላችን የዛሬን ህይወቴን ይረብሻል ካለች ማቆም የቲጂ 100% መብት ነው። እሷ ማቆም አለባት። እኔ ጋር አይረብሸኝም ብዬ ከመጣሁ እኔም ልክ ነኝ። እኔ እስካሁን ድረስ የረበሸኝ ነገር የለም። ስለዚህ የረበሸኝ ነገር የለም ብዬ ስመጣ ግን ቲጂ ይረብሸኛል ብላ ከራቀችና ነገሮቹ ነው ይሄኛው መሆን የለበትም ካለች የምሬን ነው የምልሽ አከብርላታለሁ። በቅያሙ አይደለም ልክ ነች ብዬ ስለማስብ አሁን ያለውበት ነገር ለኔ ልክ ነው። ድጋሚ ደግሞ አሁን ሶስተኛ ወገን ያለው ሰውዬ ጋር የሚሰማው ስሜት ሊኖር ይችላል። አዎ ሊሰማው ይችላል። ሊሰማው ሲችል ግን እሷ ጓደኛው አይደለች። ስለዚህ ይሄኛው ነገሮች ትናንትና መንገድ ላይ መካሄድ የለበትም። ትናንት ያለው ነገሮች ዛሬ መሆናቸው ምናልባት የሚፈጠር ነገር ሊኖር ስለሚችል መቆም አለበት ብሎ ነገሮቹን ራሱ ጋር ያለችው ልጅ ነው መንገር ያለበት። ከዛ በኋላ ማቆም አለባት። ማቆም ያለባትን ነገር ለምትፈልገው ህይወቷ ለምን አብራ ወልዳ ከብዳ የምትኖረው ከሱ ጋር አይደለም? አዎ ግን ካንተ ጋር የነበራት ግንኙነት ከበለጠስ ይሄ የመቀራረቡ ሰው አሁን ስሜቱን ማውራት አይደል? በቃ አንዳንዴ የሚከፋህን እኮ የምታወራው በጣም ለሚቀርብ ሰው ነው አይደል? ትክክል። አሁን በአሁን ሰዓት አብሮ የሚኖረው ሰው ባል ስለሆነ ወይ ሚስት ስለሆነ ሳይሆን አሁን ከነበረው ህይወት የተሻለ ቅርርብና የተሻለ ስሜት የነበረው ያኛው ከነበረ ትሪትመንት ብትፈልግ የምር አንተ ጋር መታ የሆነ የጨነቃትን ነገር ለባልና ለሚስት የማይወሩ ነገሮች አሉ እኮ እንደውም ጓደኛ ቅርብ ነው አይደል? ስለዚህ ለአንተ መታ መተንፈስ ልትፈልግ ትችላለች። ቀሪ ሲላት አይ አልቀርም ልትል ትችላለች። ስለዚህ የእነሱ ትዳር መፍረስ መንስኤ ቴዲ ምን ያርግ እንዴ? አንተ ባትኖር ኖሮ ባትኖር ነው የሊድ እንዴ? እኔ የማስበው ምን መሰለሽ ለምሳሌ እንደዚህ አይነት ነገሮች እንትን ሲል እዛ ጋር ያለው ሰው ነው መፍታት ያለ። አሁን ከቴዲ ጋር ምናምን በሚለው ብቻ አይደለም እኮ ለምሳሌ የእሷን ውሳኔ የሚያከብርላት መሆን አለበት አምናለሁ። የእሱንም ውሳኔ መክበር አለባት አምናለሁ። ተነጋግረው መፍትሄ መፍጠር የሚችሉት እነሱ ጋር ነው የሚያልቀው። ለምሳሌ ማውራት የምፈልገው የኔ የምለው ሰው ወይም ደግሞ መነጋገር የምፈልገውና ለሶሉሽን ላውራው ፈልጋለሁ የምለው ሰው ላይ የሆኑ ነገሮች ጋሬጣ ሲመጡብኝ ተጋፍጬ የምመጣቸው ነገሮች ሊኖሩ ይችላሉ። አዎ
ግን ተነጋግረሽ ተማምነሽ እዛ ጋር ያለው ሰው ካመነ ነው መሆን ያለበት። አለበለዚያ ማንም ለመበተን ወይም ደግሞ ለጸብ ምክንያት መሆን አይፈልግም። አሁን እሱ አያምንበት እኮ ለመኖር ብሎ ወይም ደግሞ እኔ በሁለት ነው የምረዳው። አሁን ለምሳሌ እኔ ባሌን የድሮ ባሌን ላገኘው ነው በቃ ማግኘት ቶሎ ማግኘት አለብኝ ላልለውም እችላለሁ። አንዳንዴ ማለት ባይዘው ሊመለስ ይችላል እኮ በፍቅር ከሆነ ፍቅራቸው ሳያልቅ ከሆነ የተለያዩት በቃ ይሄ ፍቅራችን እኮ መቀጠል አይችልም በቃ ቻው ቻው ተባብሎ መለያየት ውስጥ ራሱ እኮ ፍቅር አለ። ተጣልተ መለያየት ነው የሚሻለው። እንደው እንዳደርስብኝ ሲሆን እንደውም አሪፍ ነው። ወይም አንደኛው እንዳደርስብኝ ብሎ ሲሆን እንደውም ይሻላል። ይሄ እኮ በቃ በዚህኛው መንገድ ከሆነ አያስኬደንም እኔ እናንተ ከዚህ በኋላ እህትና ወንድም ነን ተባብሎ የሚለያዩ ሰዎች መሀል እንደውም ፍቅር አለ፣ ያላለቀ ነገር አለ፣ እስቲል መተሳሰብ አለ ማለት ነው። ላለመጎዳዳት ነው የተለያዩት። ይሄ ፍቅር የሚባለው ነገር አንደኛው ስቴፕ እንትን አለ ዝቅ ተደረገና ወደ እህትና ወደ ወንድም ተመለሰ። የሆነች ፍቅር አለች እዛ ውስጥ እኔ ደግሞ እንትን ብላ የተቀመጠች አንዳንድ ጊዜ ታገረሻለች የሆነ ሰዓት ባይ ነኝ እኔ። አንዳንድ ጊዜ ምን አለ መሰለሽ ለምሳሌ መጣላት ማለት መደባደብ ብቻ አይደለም። ስለዚህ የሚሆነው ነገሮች ለምሳሌ ማንም ሳይጣላ አይራራቅም። ለምን በሀሳብ አለመግባባት መጣላት ነው አይደል? ለምሳሌ እንደ ፍቅር ህግ ካወጣሽ ለምሳሌ እኔና እሷ ጓደኛ ሆነን ትዳር ላይ ምናምን ብለን ህግ እናወጣለን የራሳችን አይደል? የማይነካ መስመሮች የሆነ ነገር ምናምን በሆነ ምክንያት መስመሩን ከነካው ተጣላዋት ማለት ነው። ለመጣላት ምክንያት አመጣው። ስለዚህ ነው ይቅር ማለት አልፈልግም አይነት ነገሮች ውስጥ ሲገባ ነገሮች ሲያድጉ ያለው ነገር ምንድነው የሚሆነው? መተጣጣትና አብራ ለመሆኑም ሊቻል ይችላል እኮ። ወይም ደግሞ ስሙን ቀየረሽ ደግሞ አብረሽ የምትሄጂበት አንዳንድ ጊዜ የሚሆነው ነገር ለኔ የቀለለኝ መንገድ ወይም ደግሞ ልከኛ ነው ብዬ ያሰብኩት መንገድ ምንድነው? ያልተግባባንባቸው ነገሮች ነበሩ። ያልተግባባንባቸው ነገሮች ምንድናቸው? የተጣላንባቸው ነገሮች ማለት ነው። ነው አልተጣላችሁም፣ ላለመጣላት ተለያያችሁ። አሁን ስሙን ቀየርሽ እንጂ ነው አሁን ስለተጣላን ተለያየ። አለመግባባት አድጎ አይደለ ወደ ጸብ የሚሄደው ወደ ቁርጥ ወደ ምዳል አይደል ነገር በጣም ጠንካራ ነገር እኮ ገዝግዘ ነው የምትቆርጠው። ባንዴ ብጥስ አይደለም። ስለዚህ አሁንም ያችኛዋን ነገር ላለማጣት ነው በቃ ከመቆረጡ በፊት ግድ የለም ይሄኛው የተገዘገዘው እንዳለ ይቀመጣል። ሁለቱ መንገዳቸው የተለያየ ነው። ስለዚህ ይሄኛው ሌላ ነው ያኛው ሌላ ነው እኮ ግንኙነቱ አይደል? ስለዚህ ምንድነው የሆነ ነገሮች ተግባብተን እየሄድን ለምሳሌ እኔ በሆነ መንገድ ከሰንበዲ ጋር አብሬ ኖሬ ያ መንገድ እየሄድንበት ያለው ነገር ልክ አይደለም ካለን ኦኬ ልክ አይደለም። ስለዚህ ሁለተኛ ይሄ መንገድ ከሰንበዲ ጋር መቀጠል የለብኝም፣ መብቴ ነው መብቷ ነው። ያን ነገር ትነጋገሪና ወይም ደግሞ ይሄኛው ነገር አላግባባንም እንትን አለን አይደል? ግን በዚህኛው መንገድ ደግሞ አብረን ብንሆን ግን ችግር የለብኝም። እኔ እሱ እኮ አላጣላኝም። አሁን እኮ ብያለሁ። እኔ ለምሳሌ ከበፊት ህይወት ከነበረኝ ሰው ጋር ልገናኝ በመከራም በደስታም ልገናኝ እችላለሁ። ኢቭን ቤተሰብ ለቤተሰብ እኮ ልትተዋወቅ ትችላለህ። አልፎ አልፎ መገናኘቱ ላይ አይጎረብጠኝም፣ ችግር የለብኝም። ምክንያቱም ሽው ሲል ነው የምትገናኘው። ይሄ ግን ቶሎ የመገናኘት ጉዳይ የመለማመድ ወይም የማገርሸትስ ነገር አያመጣም ወይ? የምር አሁን በጣም በፍቅር የኖርከው ሰው ባንዴ ብጥስ አድርገህ መጣል አይከብድም ወይ? ከዛ ማወዳደር የሚባለው ነገር ውስጥ አይገባም ወይ? በነገራችን ላይ ማወዳደር ስትጀምሪ ነው በህይወትሽ ላይ ውድቀት ውስጥ የምትገቢው። ለማንናችን እኔ እንኳን አብረሽ ተለያይተሽ አይደለም አብረሽ ሆነሽ ያሉት ነገር ማለት ማንም ከማንም ጋር አይወዳደርም። ማንም የራሱ ነውና ስለዚህ ለምሳሌ የሆነ ቁርጥ እስክታደርጊ ጊዜ ይፈጃል። አዎ ሲቆርጥ ግን ይቆረጣል። ጊዜ ፈጅቶ ፕሮሰስ ተደርጎ አይደለ በቃን የምትባባዩ። እኔ እሱን ነው ማምነው። ከዛ በኋላ ግን አንዳንድ ጊዜ ፍቅር ላይ ቀለዋጭ መሆን ጥሩ አይደለም። የሆነ ጊዜ ላይ እየተመለሽ የምትመጭበት ነገር ካለ ያላለቀ ያልዘጋሹ ፋይል አለ ማለት ነው። ስለዚህ ስትዘጊ የምርሽን መዝጋት አለብሽ። የምርሽን ለመዝጋትሽ ከራስሽ ጋር በደንብ ማውራት አለብሽ። አለበለዚያ የሰውንም ህይወት የራስሽን ህይወት ትረብሽ። የሰው ህይወት አይደለም አሁን እሱ ሁለተኛ ነገር ነው ብለን እናስበው። የራስሽንም የተረጋጋ ህይወት እኮ አይኖርሽም። የራስሽን ህይወት ትረብሻለሽ። ስለዚህ መጀመሪያ ስትወጪ ለመውጣትሽ እርግጠኛ መሆንሽን ራስሽን ማየት አለብሽ። አንዳንድ ጊዜ ዋጋ እየከፈልሽለት የምትኖር ህይወት አለ አይደል? በቃም ቢጎረብጥሽ ምናምን መቁረጥ ስላልቻልሽ ማለት ነው እየኖርሽ በቃ ያለውን ነገር ታመሜም ቢሆን እያመመኝም ፍቅሩ ይመቸኛል ብሎ የሚቆይባቸው ነገሮች አሉ። አስታምሽ ደግሞ ኖ ብለሽ የምትቆርጫቸው ነገሮችም አሉ። ስለዚህ ስትወጪ ግን ቆርጫለሁ ስትይ ግን ሪል የምር ቆርጠሻለሁ የሚለውን ራስሽን ማሰብ አለብሽ፣ ማመን አለብሽ። ከዛ በኋላ ግን ምንድነው በምንም አጋጣሚ ሆነ አብሬ የነበርኩትን ሰው ማጣት አልፈልግም በግሌ። ስለዚህ ትናንትና የሆነ ህይወት ላይ አብረን ነበርንና ስንተያይ እንደነ ሰይጣን እንተያይ አይደለም። ቶሎ ስራ ላይ መገናኛለሁ። ከዛ በሆነ ነገር ምናምን ግን የምታሰምሪው መስመር አለሽ። እማልክድሽ
የምታሰምሩ ቀይ መስመር አለች። በጣም ሪስፔክት አለኝ ለባለቤት ብቻችን እና እሺ ከየራሳችን ሰው ከራሱ አይደለም የሚነሳው ከራሳችን የህይወት አጋጣሚ እንነሳ እንደው ታማኝነትም እንዲኖረው ማለት ነው። አሁን በአንተ ህይወት ውስጥ እንደዚህ አይነት ህይወት አልፏል ብዬ አስባለሁ። ብዙ ጊዜ የምር አሁን በህይወት አሁን ካሜራ ስለሆነ ምናምን አይደለም። የምር ይሄን ነው አንተ ያንተ አቋም የምር ይሄ ነው ቲጂ ሙቻ እንዴ? እኔ አሁን የእውነት እዛኛው ሰው ያኛው ሰውዬ ይሄን አሁን ይቀበላል። አሁን ከተለያየህ በኋላ የምታገኛት የድሮ ጓደኛ አለች አሉ። እኔም አውቃታለሁ። አንዷን ነው እኔም አውቃት አይከብድም ወይ ከልብ ያለን ሰው መርሳት የሚባል ዘፈን አለ። አይከብድም ወይ ወይ ደግሞ እሺ ወይ ራስን ራሷን እየዋሸችው ይሆናል እንጂ ከዛ ደግሞ ይሄ ላለመተጣጣት ብላል ቅድም። ይሄ ላለመተጣጣት ነው። ይሄ በቃ ማለት የሆነ ያላለቀ ነገር አለ ማለት በነገራችን ላይ አሁን ወደማይሆን መንገድ ውስጥ ይገባል ማለት አይደለም እኮ። የተፋቀረ ሰው ሁሉ አብሮ ይኖራል ማለት አይደለም። ቅድም እንዳልከው የተፋቀርክ ማያግባባ ነገር ማያስቀጥል ነገር ሲኖር ትለያያለህ አውርተህ በሰላም። እሱ በዚህ ስሜትና በዚህ መንገድ የተለያየው ሰው ግን ስታገኘው የምር አይረብሽም ወይ? እኔ ጋር እንግዲህ አሁን የምር ለማውራት እኔ ጋር ያለውን የኔን ሀሳብ ነው ማውራው። የኔን ኤክስፒሪየንስ ከሆነ ማሸት አይቻልም 100%። እኔ አሁን ያው እንግዲህ ካሜራ ፊት እያወራሁ አይደለም አብረሽ እኔ ችግር ነው እንትን አልለውም። የእውነቴን የማምንበትን ነገር ነው የምልሽ። እስከወስን ወይም ደግሞ እስክንወስን አብረን የሆኑ ነገሮችና ምናምን ተረብሸን ሊሆን ይችላል፣ በጣም ጊዜ ሰጥተን ሊሆን ይችላል የሆኑ ነገሮች። ግንስ ከሆነ በኋላ ግን በባህሬ ወደኋላ መመለስ አልወድም። በግሌ ያሉት ነገር እንግዲህ ሰው እንግዲህ ተመልካቾችም ሲያዩት ይመኑ አይመኑ እኔ እነሱ የቤት ስራ ነው የሚሆነው። እኔ ሬዲ ሳውራ እኔ ካመንኩት በቂ ነው ለኔ ያሉትን ነገሮች እና ወደኋላ መመለስባቸው ነገሮች እንዳይኖሩ ተጠንቅቄ ብዙ ነገሮች አድርጌያለሁ። ከዛ ከራሴ ጋርም ብዙ ፈተናዎች ሙግቶች ኖሮ ነው አይደል መጨረሻ ላይ የምትታዩ የምታቆሚው። ለምን ህይወት ነው ነገ የተሻለ ነገር ማድረግ ነበረብሽ ምናምን። ችግሩ እሷ ጋር ነው ችግሩ እኔ ጋር ነው ምናምን የሚለው አይደለ። እኔ እና እሱ የተግባባንበት ነገር ካለ ያ የኛ የቤት ስራ ይሆናል። በቃ ኖ ይሄኛው ነገር ልክ አይደለም፣ ስለዚህ እቺኛው መንገድ ብንተዋትስ ሲባል አብረሽ ደግሞ የማትተጣጭ ሰው አለ ብዙ ነገር አውርተሽ ምናምን ሰው እኔ የትኛውም ሰው በፍቅር አብሮ ኖሮ ነገሮች ሲቆረጡ 100% ስለተጣላሉ ነው ብዬ አላምንም። የሆኑ ነገሮችን የምትፈልጊው ሰው እኮ አለ ማለት ሐሳብሽን በጣም የሚረዳልሽ ሆኖ ሊሆን ይችላል። የሆነ ነገር ብቻ በሆነ መንገድ የምታወሪው የምታገኙ ሰው ሊኖር ይችላል። በሆነ መንገድ የሚያወራኝ ሰው አለ ማለት ወደ ሌላ ፐርፐዝ ይቀየራል ወይ ደግሞ ወደ ሌላ ነገሮች ያድጋል ማለት ነው ብዬ አላምንም። ያኛውን ነገር ካቆምሽ በኋላ ወደ ነበርኩበት ጥፋት አልመለስም። ይሄኛው ነገር ሰውየው ያምናል ወይ አብሯቸው ያለው ሰው ወይ ደግሞ አብራክ ያለችው ሰው ምናምን የነሱ የቤት ስራ ይሆናል። ግን አልዋሽም ሚንስ አብራኝ ላለችው ልጅ እነግራታለሁ። አለበለዚያ ምንድነው አርቲፊሻል ነው የሚሆነው። ለምሳሌ እየተደበቅኳት መገናኘት አልፈልግም። ለምን ምን ያጎላል መሰለሽ እየተደበቅን እየተገናኘን የሆነ ቀን ድንገት አጋጣሚ ሆኖ ብትገናኝ እንደውም አደጋው እሱ ነው ብዬ ነው ማምነው። ስለዚህ ጭንቅላቴ ውስጥ ያለውን ነገር ማንነቷን በማይጎዳ ክብሯን በማይነካ መልኩ አውራታለሁ። ግንስ አብሬያት ሆኜ የምንገናኝበትን ነገሮች ነፃ መሆኑን ያሉትን ነገሮች አደርጋለሁ። በሚረብሽ ሁኔታ ማግኘት አልፈልግም። በሚረብሽ ሁኔታ ማለት ለምሳሌ እኔና ጓደኛዬ አብረን መሆን እየተገባን ትላንት አብራኝ ጓደኛ ከነበረችው ልጅ ጋር ቅድሚያ እሰጣለሁ ብዬ አላምንም። ለምን የኛ ሰዓት ካለን የኛን ሰዓት በሚሻማ በሚረብሽ ሁኔታ ሁሉ ጊዜ እሷ ማግኘት እየቻልኩኝ ወይ ደግሞ የምንገናኝባቸው ጊዜያቶች እያሉ እያቋረጥሽ ከእንትና ጋር ሁሉ ጊዜ የሆነ ነገር ምናምን ሲባል እዚህ ጋር የሚረብሽብሽ ነገር ሊኖር ስለሚችል ያን ነገር እጠነቀቃለሁ። የምትጠነቀቂባቸው ነገሮች አሉ። ያው ይሄ ተሰጠን ለዛ አይደለ የመዘንሽ ባይደረግብኝ የምትይውን አላደርግም። ከዛ ደግሞ ሶስተኛ ወገን ደግሞ እሱ ጋር ያለውን ነገሮች በተቻለ መጠን እኔ ፊት ማንበብ ደስ ይለኛል። ከዛ በኋላ ያሉትን ነገሮች መጠንቀቅ የሚገባኝን ነገር እጠነቀቃለሁ። ከዛ ደግሞ ልክ እዛኛው ጋር ኖ ማለት ካለበት ደግሞ ኖ ማለት የኔ አይደለም የሱ ነው። ኖ ሲል ደግሞ መቀበል የሷ ፋንታ ነው። ለምን ቅድሚያ ለትዳሯ ነው መስጠት ያለባት፣ ቅድሚያ ለልጆቿ፣ ቅድሚያ ለኑሮዋ፣ ቅድሚያ ለህይወቷ ነው መስጠት ያለባት። ጓደኝነት የሚባለው ሁለተኛ ነገር ሊሆን ይችላል ፋክቱን ስንነጋገር እዛ ጋር ላለው ነገሮችን መበላሸት ስለሌለባቸው። ስለዚህ ያኛው ሁኔታ ቢረብሽ ኖሮ አንድ ቀንም ትዕግስት ኖሯት እንገናኝ ነበር ብዬ አላምነው። ስለዚህ እሱም አክሰፕት አድርጎ ተረድቶ ከኔ ጋርም ሻይ ቡና እንባባላለን ከሱ ጋር
የምንገናኘው አሁን ኤክስፒሪየንሴን ለራሴ ያለኝን ኤክስፒሪየንስ ነው የምነግርሽ። በጣም ስለሚገርመኝ ነው ባይዘው። ስለዚህ አሁን እንገናኛለን አብረን ነው ምናምን እንደውም ጥያቄ የሚያስጠይቀኝ ሁሉ ጊዜ ማለት ልክ አይደለም ማለት ነው እስክል ድረስ ይመጣብኛል ማለት የሚሆኑት ነገሮች ከዚህ ጋር አይደለም ከቤተሰብም የሆነ ነገር ምናምን ሲሆን እኔም አዳምጠው ቴዲ ነው አዳምጨው ቴዲ ልክ ነህ አዎ ካለ አይ ዶንት ኬር ማንም እንትን ቢል ከዛ በኋላስ እሷ ደግሞ የሆነ ነገር ጎርብጧት የሆነ ነገር ካደረገች ደግሞ ስለ እውነት ነው የምልሽ እረዳለሁ። ለምን ሸሸች ለምን ራቀች ለምን እንደዚህ አይነት ነገሮች ነው አይደለም። ስለዚህ እኔ ቴዲን መንገድክ ይሄ ነው ብየው ሐሳብክ ይሄ ነው ብየው እያራመድኩ እያለ እሷን በዛ ልክ መምጣት አለባት አይደለም። ቢሆን ደስ ይለኛል ባይሆን ደግሞ አልቀየምም ነው እንጂ አሁን ተአምራዊ ነገር ተደርጎ ለምን ከትከደም ከሌላ ሰው ጋር ያወራን ነበርና ለምን ነው ሲል እንዴ ለምን ምን ማለት ነው? እኔም ማምንበትን ነገር ነው ይሄኛው እኔም ማምንበት ነገር ግን ልክ ነው ላይሆን ይችላል ሌላ ሰው የዛ ሰው እየመጣ ነው ልክ ከሆነ በቂ ነው ነው ለኔ ልክ ከሆነና ለኔ የሚሄድበት መንገድ ምን ሆነ ለራሴ ነው። እሺ ለምሳሌ እኔ አስከማቀው እንግዲህ አብረን ሻይ ቡና ልትል ትችላለህ ከባሏ ጋር አብረህ ባሏ እሷ ምናምን አብረን እንገናኛለን ነው ችግር የለውም ትገናኛለህ በተወሰነ አጋጣሚዎች ተገናኝተናል አንድ ላይ ቁጭ ብለሽ ሻይ ቡና ብላችሁ ታውቃላችሁ 100%? ለምሳሌ ድሮ ከሷ ጋር በጣም ረጅም ጊዜ አሪፍ ነገር ያሳለፍክበት ቦታ መዝናኛ ቦታ ሊሆን ይችላል አሁን የተገናኛችሁበት ቦታ ላይ ብትቀመጡ ምን አይነት ስሜት ነው ይሰማል? ለምሳሌ አሁን ትዝታ እኮ ዲሌት አይደረግም አይደል? ካላሽ ትላንትሽን ማንም አይረሳም። ረሳው ቢለኝ ውሸት ነው። ለምሳሌ አንቺ ትናንትና አብሮሽ የነበረው ሰው ያሳለፋችሁበትን ቦታ የሰማሽው ሙዚቃ እንኳን አትረሽም አይደል? ህይወታችን ላይ ያለውን ነገር ምን ይሰማል? ትናንትና አስባለሁ በቃ ትናንትና ከሰንበዲ ጋር እዚህ ነበርኩና ትናንትና ይሄን ሙዚቃ በዚህ ኮንዲሽን ሰምተነው ነበር የሚለውን ነገር ማንም ሊሰማው በሚችል ሁኔታ የተለየ ፍጡር አይደለም። ያኛው ስሜት ሊሰማኝ ይችላል። ያ ነገር ማለት ግን አሁን ፈልጓለሁ ማለት አይደለም። አይቀሰቅስም ወይ የሆነ የምታስተናግደው ስሜት የለም እንደው ለዛሽ ቅጽበትም ቢሆን አንዳንድ ጊዜ ምን በህይወቴ ምን አምናለሁ መሰለሽ ለምሳሌ ልጅ ሆነሽ የሰማሽው ነገር ያየሽው ነገር አለ አይደል? አሁን የሆነ ነገር አስቤው ይስማም ልጅ እያለና ልጅነቴን አልመልሰውም አይደል? በቃ ወስነ ማለት ተፈጥሯዊ ህግ ነው አልፏል። ይሄኛውንም ነገር እንደዛ ነው ማሰቡ። ሚሞሪው ደስ ይለኛል አዳምጠዋለሁ፣ ግን ሚሞሪውን ማግኘት የምፈልግበትን ደረጃ እንዲያስታው ማለት እንቅስቃሴ እንዳደርግበት በምፈልግበት ደረጃ እቀበለዋለሁ ብዬ አላምንም። ግን ያ ማለት ትናንትናን ሲያስታውሰኝ ጥፋት ነው ማለት አይደለም። ለምን ትላንት ስላለ ነው ማለት ጀስት ዛሬ ላይ ቆሜ ትላንቴን ደምስሼ አይደለም የምኖረው። ትላንቴ የዛሬ መሰረት ነው አዳምጠዋል። በቃ ትላንትና የሙዚቃ ወይ ከእንትና ጋር ሰምቼው ነበርኩ። ያኛውን ስሜት ነው የሚያስሰማሽ። የሆነ ቦታም ስትገቢ ያኛውን ነገር ታስታውሽ። አለበለዛ ምን ይሆናል መሰለሽ ሙዚቃውን ስሰማ አጥፉልኝ ስል አልኖርም፣ ያኛውን ቤት አፍርሱልኝ አልልም። እሺ ለምሳሌ አንተ ከነሱ ጋር ተሰብስበሽ እየጠጣ በተቃራኒ ደግሞ ያንተ ጓደኛ ከድሮ ጓደኛዋ ጋር ልታያት ትችላለህ። እዛ ቦታ ላይ ብታያት ምን ይሰማል? ምንም አይሰማም። ማን አልገባኝም። እዚህ ለምሳሌ አንተ የድሮ ፍቅረኛ ባሏ ቦይፍሬንዷ አብራችሁ ሻይ ቡና እየጠጣችሁ ነው የሆነ ቦታ በተመሳሳይ ሰዓት በተመሳሳይ ሁኔታ አሁን ባሁን ሰዓት ጓደኛ ከድሮ ጓደኛዋ ጋር ልክ እናንተ የምታደርጉትን ነገር እያደረገች ሌላ ቴብል ላይ ወይም እናንተ ያላችሁበት አካባቢ ቁጭ ብላ ብታያት ምን ነው የሚሰማ? አንዳንድ ጊዜ ምን አይነት ነገር አሁን ምን ይሰማኛል መሰለኝ ሳትነግረኝ ተደብቃ የምታደርገው ነገር ከሆነ ሌላ ነገር እንዳስብ ያደርገኛል። ለምን ደበቀችኝ? ለምን እኔ ግልጽ ሆኜ እየነገርኳት የነበሩትን ነገሮች የማደርገው ለምን እኔ እያንዳንዷን ድርጊት አወራለሁ ሚንስ እያንዳንዷን ድርጊት የማትነግረኝ ከሆነ ለምን ደበቀችኝ ነው የሚያሰኝሽ። ኦኬ ያልተወችው ያልጨረሰችው ነገር አለ እንዴ ብዬ ነው የማስበው። ከነገረችኝ ግን አለዛ ራስ ወዳድ ሆንኩ ማለት ነው እኮ እኔ ሳረገው ትክክል እሷ ስታረገው አልትክክል ከሆነ ልክ አይደለም የሚሆነው። ግን የምቀበለው ምንድነው እኔ እዚህ ጋር አለበለዛ ኦኬ እኔ ሳደርገው እኔ ጨዋ ነኝ እኔ ራሴ መቆጣጠር ይችላል እሷም ራሷ መቆጣጠር ስለማትችል እንዴት ታደርገዋለች ብዬ ዘራፍ የምል ሰው አይደለም። እኔ ደግሞ ምን አይምሬ ውስጥ ምን እየተፈጠረብኝ መሰለ ምን ተፈልጎ ነው ወደ ኋላ ሰው የሚመለሰው? አሁን ያለው ግንኙነት ላይ የሆነ የጎደለ ነገር ከሌለ በስተቀር የነበረ ነገር ላይ ተመልሳ አትሄድም። ወይ ደግሞ ሌላ ጓደኛ ነው የምትይዘው። እሺ ለማማከርም ለመዝናናትም ሻይ ቡና ለመጠጣትም ለስራም ካስፈልገ ለምን አዲስ ጓደኛ ጋር ለምን አዲስ ሰው ጋር ለምን ወደ ድሮ መመለስ ለምን አዲስ ሰው ጋር ሄዳለሁ እንዴ? እኔ በባህሪ ለማርከው ያለ ነው በባህሪ የምትግባ ለምሳሌ አሁን እንዴ ብዙ ጓደኞች እኮ ሊኖር ይችላል። ቲጂ ድሮ ጓደኛ እኔ እና ቲጂ ከሆነ 20 ምናምን ዓመት ጓደኛ ነበርን። አዲስ ሰው ሳገኝ እንዴ አዲስ ወይስ ይሻላል ለምን እላለሁ። ከቲጂ ጋር እኮ ይሄን ያህል ዓመት የዘለቅ ነው ለምን ስለተግባባን አይደል?
ሀሳብ ለሀሳብ የተግባባንባቸው ነገሮች ስላሉ ነው። እዚህ ጋርም ሰንበዲ ሲኮን ኦኬ የሆነ ነገር ተቋርጧል ምናምን ብዬ ያኛው ነገር ሲደረግ በእህትነት የማገኘው ነገር እያለ ኖ ይቅርብኝ ያኛው ነገር በራሴ አልተማመንም ማለት ነው። ደግሞ ተንሸራትቼ የድሮ ቦታ መመለስ አይነት ስሜት ካለኝ አልወጣሁም ማለት ነው። መጀመሪያ የምሬን የቅድሙ አቋም ላይ ነኝ ያለሁት። ስወጣ በደንብ አስቤ መውጣት እንዳለብኝ አምናለሁ። ሲወጣ በደንብ ታስቦ ከወጣ ለመንሸራተት አጋጣሚዎች ይፈጠራሉ የሚል በታሪክ ሙሉ ሊፈጠሩ ይችላሉ የሚል ካለ የተሰነች የተደበቀች ነገር ያስቀመጣት ለክፉ ቀን ብሎ ያላት ነገር ከሌለኝ እኔ እሱን ነው ማምነው። እንግዲህ እሺ አሁን በሷ በኩል ወይ በአንተ በኩል የሚመጣ ጥያቄ የለም? በምን እንደዚህ ለምሳሌ የእሷ ጓደኛ ለምንድን ነው የምትገናኙት ብሎ የሆነ ቅሬታ መቶ ባያውቅም ቅሬታ ሳይሆን ጤነኛ ናችሁ ብለው እሱስ ጤነኛ ነው ወይ? እኔ የምሬን እኔ አሁን በፍጹም የማላደርገው ነገር ነው። የምወደውን ሰው በጣም የምወደው የነበረን ሰው ተለያይቼው አሁን አግብቼ ወደዛኛው ሰውዬ ከሄድኩኝ የሆነ ነገር ፈልጋለሁ ማለት ነው። ከዛ ሰው እኔ ደግሞ እንደዛ አይነት ነገር አለ ቅድም እንዳልኩ የሆነ ነገር ላደርግ እችላለሁ ምናምን እና ደግሞ የምቀበለው ሀሳብ ምንድነው አስፈቅጄ ባሌን አስፈቅጄ እንደዚህ ምን ታስባለህ? ከዛ ደግሞ ባሌ ድብቅ ሊሆን ይችላል እየከፋው ችግር የለውም ሂጂ ሊለኝ ይችላል። የሚፈጥራት ክፍተት ግን አለች ነው። እኔ አሁን የመጀመሪያው ነገር እየከፋው ደብቆት ምናምን የሚል ነገር የለም። ለምን እየከፋው ከሆነ ቁጭ ብለን መነጋገር ያለብን ነገሮች አሉ። ለምሳሌ የማምነውን ነገር ሲሄድ ለምሳሌ ዛሬ ከነ ሰንበዲ ጋር ሻይ እጠጣለሁ የሆነ ነገሮች እንደዚህ ያሉ በእንትን ጉዳይ እናወራለን። አውርቼ ሄጄ ማለት በተናገርኩበት ቦታ አለመገኘት ሌላ ጉዳይ ነው። የተናገርኩበት ቦታ መገናኘት ግልጽ መሆን እፈልጋለሁ። ግልጽ ሆኜ ያሉትን ነገሮች እናገራለሁ። ግልጽ ሆኜ ስናገር የሚረብሻት ነገር ካለ መናገር የሷ መብት ነው። እኔና እሷ የምንነጋገረው ለምን ያሁኑን ህይወቴ በተፈጥሮ የማይናገር ሰው እኮ አለ። ይከስራል ነገር በሆዱ የሚይዝ ሰው አለ አይደል? እንደዚህ አይነት ህይወት ላይ ግን በሆድ መያዝ መሸሻና ማምለጫ ነው ብዬ አላምንም። ስለዚህ አንቺ ህይወትሽ ላይ ትዳር ወይንም ፍቅር ብለሽ ነገ ትዳር ያድጋል አይደል የሚባለው? ለትዳር ሊያድግ የተዘጋጀ መንገድ ላይ ሆነሽ ነገሽን አደጋ የሚጥል ነገር ሲመጣ ማለት ይዋጡ መቀመጥ ልክ ነው ብዬ አላምንም። እኔ ግን በግልጽ ስነግር የአሁኑ ባሌ ወይ የአሁኑ ጓደኛዬ የድሮ ጓደኛዬን ላገኘው ነው እያልኩ በጣም በተደጋጋሚ እየነገርኩት ችግር የለውም ሂጂ ካለኝ እሱም የሆነ የሚሄድበት አለ ማለት ነው። ወይም ደግሞ አይወደኝም ማለት ነው። እኔ የምወደውን ነገር ማንም ሰው እንዲጋራኝ አልፈልግም። ይሄ እኮ መጋራት አይደለም ነው እንጂ ሰዓቴን የሆነ ነገሬን እኮ ወሰደችብኝ ማለት ነው። ሴትዮ ለእሷ ያላት ቅድም እኮ ነገርኩሽ። እኔ አሁን ለጓደኛዬ ያለኝን ሰዓት አላስነካም። እኔና ጓደኛዬ ጋር ያለውን ነገር በማይረብሽ መልኩ ግን ከእሷ ጋር መገናኘቴ ምንም ነውር የለውም። ስንገናኝ ግን መገናኘት እንዳለብኝ ነግሬያት ማለት አውርቻት ነው የምመጣው። ሳላወራት ግን የሆነ ቦታ የምሄድበት አለ እንዳትረበሽ ምናምን በሚል መሸፋፈን የሆነ ቦታ የምሄድበት አለኝ ምናምን ከእሷ ጋር ቁጭ ብዬ ብትመጣ በእሷ ብቻ በራሴ ሁሉ ነው ማፍረው ማለት መደበቄ ልክ ያልሆነ ነገሮች ነገ አደጋ ላይ የሚጥለኝ ነገር ነው። ስንነጋገር ግን ኖ አላምንበትም መሄድ ካለችኝ እሱ ሌላ ጉዳይ ይሆናል። የዛን ጊዜ ተነጋግረን የምንፈታቸውን ነገሮች እንፈታለን። ለምን ቅድሚያ ለትዳሯ ትስጥ እያልኩሽ አይደል? እኔም ቅድሚያ እዚህ ጋር አብሮ ይላለው ሰው ነው የምሰጠው። ከአቅሟ በላይ ሆኖ አሁን ትዳሯን ብትፈታ ምንድን ነው የሚሰማት? ለምሳሌ ላታሳይ ትችላለች አንተ ጋር መታ ምሳሌ ማለት ነው። ወይም ደግሞ በቃ እዛ ጋር አንተ ጋር ሰርታም ሊሆን ይችላል። ቅድም ጤነኛ እኮ ግንኙነት ነው። በቃ አሁን አንተም እሷም ጋር ያለው ጤነኛ ግንኙነት ነው እንበል። ሶስተኛ ወገን ጋር ግን ጤነኛ ላይሆን ይችላል እና የሆነ ሰዓት ላይ ብሎ ግንፍል ብሎ ኖ ቢላት መለያየት ደረጃ ቢደርሱ ራስን አትወቅስም? ምን አድርጌ ነው በእኔ ምክንያት ነው የተለያዩት? ምን አጥፍቼ ነገር እኔ እኮ አሁን ያልኩት ምንድን ነው እንዴት እንታደለ አይደለ? እኔ ጥፋቴ ምንድን ነው? ለምሳሌ እኔ በግድ አንገናኝ እያለችኝ እንገናኝ አይደለም ነገርኩሽ። ይሄኛው ሪሌሽን እንደ እህት እንደ ወንድም የምናወራበት ነው። አብረን ኦልሞስት እኮ ብዙ ሆነ ተሰብስበን አይደለም ተመለ ብዙ ቁጭ ብለን አብረን ሻይ የምንጠጣው ከብዙ ሰው ጋር ከብዙዎቻችሁ ጋር አብራን ትመጣለች እኮ አይደል? ከዛ ድጋሚ ደግሞ እኔና እሷ ብቻ የምንሆንበት በሆነ አጋጣሚ ኖሮ ልንገናኝ የምንችልባቸው ጊዜያቶች ሊኖሩ ይችላሉ። ግን ያኛው ህይወቷን እየረበሸ ወደዚህኛው ነገር የምትመጣ ከሆነ ትልቁ ጥፋት እሷ ነው። ለምን እኔ ህይወቴን እየረበሽኩ አይደለም የምመጣው። እኔ ህይወቴን እየኖርኩኝ እሷ የሆነ ይሄኛውን ነገር ብላ መታ ስትረብሽ ለምን ቴዲ ጥፋተኛ የሚሆነው? ነገርኩሽ እኮ ለምሳሌ ይሄኛውን ህይወቷን አክብራ ሚንስ ከሱ ጋር ተነጋገረ ኖ ብሏት ኦኬ እንደዚህ አይነት ነገር ስለተፈጠረ በአንድ ነው መገናኘት የለብንም ብትል የምራኝ አክሰፕት አደርጋለሁ ያለ ምንም ቅያሙ ማለት ነው።
ለምን ልክ ነች መጀመሪያ ለዚህኛው ግንኙነት መሰጠት ያለበት። እርግጠኛ ሆኜ የምነግርሽ ደግሞ ነገርኩሽ እኮ ከሱ ጋርም ሆነ በታሪክ ምንድነው በሆነ አጋጣሚዎች ተገናኝ ከሷ ጋር ምናምን ስን እዛ ጋር የሚረብሽ ነገር ስለሌለ ነው በነፃነት የተገናኘን ያለ ነው አይደል? በጣም የሚገርመኝ ነገር እኮ ነው እሱ ነው። እሱም ስማርት ነው። ሰዎች ጤነኞች ናቸው እንዴ? ኖ እሱም ስማርት ነው። እርግጠኛ ነኝ የኔ ብቻ አይደለም የብዙ ይሄንን ግንኙነት የሚያውቅ አብዛኛው ሰው እነዚህ ሰዎች ግን ጤነኞች ናቸው ብሎ ራሱን የሚጠይቅ ነው እኮ። እኔም ሶስታችን ከተግባባን ራሳቸውን ይጠይቁ ጤነኛ ነን ወይ ብለው ራሳቸውን ሰዎች ይጠይቁ እንጂ እኛ ጤነኛ ነን። ከተለያየ በኋላ የሆነ ነገር አገናኝቶ የሆነ ሰው አብሮ ሳይ እንዴ ይላል። አይደለም አብረው እየኖርክ ተለያይተህ እንኳን ጥያቄ ያስነሳል። አሁን ኦልሬዲ እኮ ከተለያየ አይመለከትም፣ እዛ ጋር ያለው ህይወት አይመለከትም። ቅድም እንዳልኩ አንተ የራስህን ኑሮ ነው የምትኖረው። ግን ከባድ ነው። ጭራሽ አብራችሁ ሻይ ቡና ስትሉ ምናምን ስትሄዱ አብራችሁ ቁጭ ብላችሁ አንተና እሷ ወይ ደውለህ ሰላም ነው እንዴ ነው ዳጋጣሚ ሚስቱ ጋር ሲደውል ቴዲ እኮ አለ ከቴዲ ጋር ነኝ ስትለው ሰላም አገናኝ እስኪ ብሎ አንተን የሚያወራ ከሆነ እንዴት ነው ይሄ ነገር ብዬ ሁሌ ነው ጥያቄ ውስጥ የሚከተኝ። ከዛ ደግሞ ባየውኝ ቁጥር ይሄንን ግንኙነት ምንም የተለየ ነገር አለ። ቅድም ያነሷቸው ነጥቦች አሉ አይደል? ማለት ያገረሽ አይቸገሩም ይሁን ነገር እንዴት አለ ልትል ትችላለህ እኮ። ምንም አለማየቱ ነው እኔ ጥያቄ የሚያስነሳብኝ። ምንም አለመፈጠሩ የምር ጥያቄ ያስነሳብኛል ሁሉ። እኔ ደግሞ ጥያቄ የሚያስነሳብኝ ምንም ቢታይ ነበር ለምን ያልዘጋሹ ነገሮች ሲኖሩ ነው። አሁን አንዳንድ ጊዜ ምን አለ በዙሪያሽ እኮ ሰዎች ጥያቄ ሳይፈጥርባቸው ጥያቄ ሳያነሱ ቀርቶ አይደለም የሆነ ነገሮች ምን በግሌ ቅድም እንዳልኩሽ የራሴን ቤት ስራ መስራት የምፈልገው። ከዛ በኋላ ያሉትን ነገሮች ድጋሚ ደግሞ እኛ ጋር እንትን ያለው ነገሮች እኔና እሷና እሱ የሆነ ነገር የሚመለከተን ሰው ከተግባባን አይ ዶንት ኬር ለሌላው ሰው አይ ዶንት ኬር ስል በንቀት አይደለም ማለት ይሄ የኔ ህይወት ነው ወይም ደግሞ የኛ ህይወት ነው። በእንደዚህ አይነት ነገሮች ድጋሚ ደግሞ ለነገርኩሽ እኮ ለኔ ላለችኝ ጓደኛ ህይወቷን እንዲረብሻ ይሄ ነው የሚበልጥብኛ። የሚረብሽ ከሆነ እኮ ትነጋገሪበታለሽ እዚህ ጋር ካለችው ጋር ማለት እየኖርንበት ያለው ነገሮች እኔ ባህሪ ይሄ ነው። እኔ የሆነ ሰው ግን የሆነ ጊዜ ወድጄው የሆነ ጊዜ ጠልቼዋለሁ ማለት አልፈልግም። ስለዚህ ቢያንስ ስሙ ተቀይሮ የሆኑ ነገሮች ተስተካክለው ተግባብተን የምንሄድባቸውን ነገሮች ብናደርግ ነውር የለውም ብዬ ነው ማምነው። ብዙ ሰዎች ላይ ይቀበሉት ይችላሉ፣ መብታቸው ነው። ለምን እኔ ያመንኩበትን ነገር ሰዎች ይመኑበት አይባልም። ቴዲ ለምን እንደዚህ ያደረገ መብቴ ነው። ለምን ቴዲ እንትን ያለበት ምናምን አይባሉ እኮ እሱኛው ነገር ነው። እኔ ደግሞ ማምነው ካከበድነው ነው ከባድ የሚሆነው እንጂ ያን ያህል ለኔ ክብደቱ አይታየኝም። ለምን ህይወቴ ላይ እኔ ትላንትና እንደው ልብስ ሰነጠቅላት ነው ለወዳት ነው ያልኳት ልጅ በሆነ አጋጣሚ ተፈጥሮ ስለተጣላን እኔ ሰይጣን አዝላ የምትሄድ ልጅ አስመስዬ ሁለተኛ እሷን እንዳያት አልፈልግም ማለት አልፈልግም። እንዴ እኔ እሺ ላትል ትችላለህ። ግን አሁን ለምሳሌ ምግብ አቅርቤ እኔ ከጓደኛዬ ጋር ወይ ኮንነዘ የሆነ ረጅም ሰዓት ማሳለፍ ፈልጌ ሊሆን ይችላል። ከዛ በመሃል ብትደውልና ረጅም ሰዓት እኔ ቁጭ ብዬ እየጠበቅኩት ረጅም ሰዓት ከሷ ጋር ቢያወራ እንዴ ዓለም ነው የሚደበላለቀው። ቤቱ አይደለም ዓለም ይደበላለቀው። አይኑን ማየት አልፈልግም። ቅድም አልኩሽ እኮ ያ ግን ምንድነው ስቴፕ አለው ደጋግሜ ማለት ሲበዛ ነው እኮ ማለት የበዛ ግንኙነት ልክ አይደለም። በቃ ልትገናኝ ትችላለሽ አቡናት አለ እኮ ኖርማል የሆኑ ግንኙነቶች ምናምኖች አሉ። ግን አሁን ይሄ በስራ ግንኙነት ሰበብ ሻይቡና ሰበብ ምናምን ግን እኔ ይቆረቁረኛል። እኔ ግን አይቆረቁረኝም። ተመልካቾቻችን የራሳቸውን አስተያየት ቢሰጡን ደስ ይለኛል። ግን አው እኛም አሁን ያቀረብነው የግል እይታችንን ነው የግል ስሜታችንን ነው ማለት የግድ እኔናም ቲጂ መስማማት ወይም ደግሞ ተመልካችና ቴዲ ወይም ደግሞ ተመልካችና ቲጂ መስማማት ላይ ይጠበቅ ይችላል። ሁሉም የራሱ አመለካከት ይኖራል። ግን ምንድነው አሁን ቅድም እንዳልሽው አሁን ለምሳሌ ቅድም ነገርኩሽ እኮ ለምሳሌ አሁን ያለችው ልጅ በሚረብሽ ሁኔታ ግንኙነትን መስመርን በሚያሻክር ሁኔታ አላደርግም። ቁጭ ብላ ልንበላ ስልክ አውርቼ የሆነ ነገር አይደል አንዳንድ ጊዜ የሚያስታውቁ አሉ አይደል የሚረብሹ ነገሮች ህይወት ላይ ተጠነቀቀ የለ የምታደርጊያቸውን ነገሮች የሚሆኑትን ነገሮች የምትጠነቀቂያቸውን ጥንቃቄዎች ተጠነቀቂያለሽ። ያን መጠንቀቅ ማለት ግን ትላንትን ዲሌት ማድረግ ነው ብዬ አላምንም። ስለዚህ ያሉትን ነገሮች ግን ዲሌት የማይኖሩ ትናንትና የነበሩኝ ትዝታዎችን ግን በግልጽ ሆኜ አወራለሁ። አውርቼበት ተነጋግሬ ያሉትን ነገሮችን ማስቀጠል የሚገባኝን ነገር ቀይ መስመር አለ ድንበሩን በማይነካ መልኩ ማድረግ የሚገቡን ነገሮች መገናኘታችን እኖራለሁ ብዬ አላምንም። ድጋሚ ደግሞ እኛም ስንገናኝ እነሱ ጋር ያለው ስሜት ለኔም ደስ ነው የሚለኝ ማለት እኔ በመረዳው ልክ ስለተረዱት ማለት ነው። ስለዚህ ይሄኛው ነገሮች ግን ሰው በዚህ ልክ ስንለያይ በጣም መለያየት አለብን መገናኘት የለብንም የሚል አካልም ካለ እኔ አይጎረብጠኝም ሚንስ በራሱ መንገድ ልክ ነው።
እኔም ጋር ደግሞ ያለው ነገር ይሄኛው መንገድ ሲቀጥል ደግሞ እኔ አሁን ከአንድ ሰው ጋር ብቻ ላይሆን ይችላል። ያው ዱርዬነት አይደለም በህይወት ሂደት ብዙ ሰው ጋር ልታልፍ ትችላለሽ። ሁሉም ሰው የሚያሳልፈው ይሄኛው ህይወቴ አንድ ሰው ጋር ብቻ ያለ አይደለም። በቃ ሳንግባባ በተለያየዋቸው ሰዎች ላይ ያለኝ ነገር ምንድነው ያልተግባባንበትን ነገር ትተን በተግባባንበት ነገር እንቀጥላለን። እኔም አምናለሁ በነገራችን ላይ እሱ ነው መሆን ያለበት ህይወት ላይ ሁሉም ነገር ላይ ማምነው። ትናንትና በጣም ስማርት ነች የሆነ ነገር ምናምን ብዬ ከነ ነገሮቹ በያሰብነው ልክ ካልሆነ ጎበዝ ነኝ በሰለጠነ መንገድ ተነጋግሮን ምናምን መደባደብ መሰዳደብ አልችልበትም። ሰው ግን አይፈልገውም እኮ ግን ተነጋግረንበት ያሉት ነገሮች በቃ መጀመሪያም ተነጋግሬ አይደለ መጣ ነው ተነጋግረን ተግባብተን አይደል በቃ ተነጋግረን ተግባብተን መልኩን ስንቀይረው በተግባባንበት ነገር እንቀጥላለን። ባልተግባባንበት ነገር ደግሞ የራሳችንን መስመር እንሄዳለን። እሺ ስለዚህ አንዳንድ ጊዜ እንደዚህ አይነት ህይወቶች ላይ ማለት ኃላፊነቱ የየሰዎቹ ነው። የየሰዎቹ ነው ማለት በግንኙነቱ ዙሪያ ያሉት ሰዎች ነው። ከነዛ ሰዎች መሃል አንድ ነኝ ሲሆን የኔን ሐሳብ ነው የማወራው። እሷ ጋርም ያለው በእሷ በኩልም ያለው ሰው ደግሞ መብታቸው ሐሳባቸውም ይከበራል። ስለዚህ አንዳንድ ጊዜ የሰውን የቤት ስራ መስራትም ልክ አይደለም ብዬ ነው የማምነው። ስለዚህ እነሱ ጋር ያለውን ነገር የቤት ስራቸው እንደሚሰሩ አምናለሁ። ስለሆነም ነው አይደል እየተገናኘን ያለ ነው ከነሱ ጋር ምናምን። እኔ ጋርም ደግሞ ያለውን ነገር ምንድነው ያመንኩበት ይሄ ነው። በቃ የኔ ህይወት ይሄ ነው የምለው። እኔ ከነሱ ጋር ብቻ ሳይሆን ከዚህ በፊት ከነበረኝ ህይወቶች ላይ ጠቅላላ እምነቴም መንገዴም ይሄኛው ነው። ለኔ ልክ ነው። ለኔ ልክ ነው ማለት ግን ለሌሎች ሁሉ ልክ ነው ማለት አይደለም። ሰው የራሱ መንገድ መከተል ስላለበት በራሱ መንገድ በራሱ ሚዛን ነው የሚለካው ምንም ነገር። ልክ የማይሆነው በአንቺ ሚዛን ነው ልትለኪ ስትሞክሪ ነው። ለምን አንቺ ያመንሽበት ነገር እውነት ነው ብለሽ መከራከርሽ መብትሽ ነው፣ ልክ ነሽ። ያንተ እውነት ልክ አይደለም የኔ እውነት ብቻ ነው ብሎ ግን መታገሉ ልክ አይደለም ነው የሚለው። ስለዚህ የማወራው ምንድነው እውነቴን ለማስረዳት እጥራለሁ ያሉት ነገሮች። አይ አልረዳም የኔ እውነት ደግሞ ይሄ ነው ካልሽ ደግሞ አከብራለሁ። ያንቺን እውነት ለማለት የኔን እውነት አልጠለም። የኔን እውነት ለማድረግ ደግሞ ያንቺን እውነት አልገፋም። ስለዚህ ሁለታችንም የራሳችንን እውነት ነው መያዝ ያለብን ብዬ ነው የማምነው ሌሎቹም ነገሮች ላይ ሌላውም ሰው ላይ። ስለዚህ እርግጠኛ ነኝ ተመልካቾችም ሲያዩት በራሳቸው ሚዛን እንደሚያዩት አምናለሁ። በራሳቸው ሚዛን ማለት በተለመደ ሰርክል ውስጥ ሆነን ነው እንዲህ እኮ መሆን የለበትም እንዴ ምናምን ብለን ሌላ ሰዎች እንደዛ ስለሆኑ አይደለም መደረግ ያለበት። እኔም ማምነው እኔም የምቀበለው ቢሆንስ የሚሉትን ነገሮች ለራስ ማሰብ በራስ ሚዛን ለክቶ ልኩን መውሰድ ልክ ነው ብዬ ነው ማምነው። እንግዲህ ተመልካቾቻችን እንደምታረጉ አድርጉት ይሄንን ሐሳብ። እኔ አልቀበልም እኮ መልክ ግን እስኪ እናንተ ደግሞ ይሄንን ፕሮግራም የተከታተላችሁ ተመልካቾቻችን እስኪ የራሳችሁን ሐሳብ ደግሞ ስጡንና መደምደሚያ ባይኖረውም ልክኛ የራሳችንን ሐሳብ እንዳነሳን ሁሉም የራሱ ሐሳብና የራሱ እምነት ስላለው እንወያይበት። እንደተለመደው ከስር ባለው ኮንታክት አድርጉን። ደስ ይላል። ሐሳባቸውን ኮሜንት ላይ የሚያስቀምጡ እንግዲህ ያላቸውን ነገር ግን ሲያወሩት ምንድነው ባይሆን ብዬ የማስበው ጎበዝ ለመባል ብሎ ማውራት ልክ አይደለም። ስለዚህ ምንድነው ሪሊ የራስን ስሜት የሆነ ነገሮች ላይ ያሉትን ነገሮች መነጋገር ወይም ማውራት ልኩ መንገድ እሱ ነው ብዬ አስባለሁ። ሶሪና ያ ማለት ለምሳሌ ቴዲ ሐሳብ አልተመቸኝም ማለት ቀየማለሁ ማለት አይደለም። መብታቸው ነው ያለን። እኔ ሰው ሐሳብ አከብራለሁ፣ የራሴንም ሐሳብ አከብራለሁ። ስለዚህ የቲጂንም ሐሳብ አከብራለሁ። የቲጂን ሐሳብ አከበርኩ ማለት ግን የቲጂን ሐሳብ ተቀበልኩ ማለት አይደለም። ቲጂም የኔን ሐሳብ አከበረች ማለት ተቀበለች አይደለም። እኔ እኮ አከበርኩ ስትል የተቀበልክ መስሎኝ። ስለዚህ ያው የየግል ሐሳባችንን የየግል ምልከታችንን ነው ያቀረብነው። እንደ ባለሙያ ድምዳሜ ልንሰጥበት የሚገባ ነገር ነው ብለን አናምንም። ማለት ባለሙያም ቢያወራ የራሱን ሐሳብ ነው ብዬ ነው ማምነው በዚህ ነገር ላይ። እኔ ባለሙያም ስላወራ መቀበል ማለት ይሄ የኔ አመለካከት ነው። ብዙ ጊዜ ከሰዎች ጋር እንደው ማውርቼበት ነበረ። የሆነ ሰው መጥቶ ሼፕ አድርጎኝ የሚያስቀይረኝ ነው ብዬ አላምንም። ማለት በቃ የኔ ይሄኛው አመለካከት የኔ ነው። ያ ማለት ግን ሰዎች አመለካከትና ሐሳባቸውን ሲነግሩኝ አላዳምጥም ማለት አይደለም። ቅድም እንደነገርኩሽ ነው። አከብራለሁ። አከበርኩ ማለት ግን መቀበል አይደለም። አልቀበልም የምለው ቦታ ላይ ልከኛ ህይወቴ ስለሆነ የምሄድበት ይሄኛው ነው። ያ ማለት ቲጂ የምትሄድበት ህይወት ልክ አይደለም ማለት መንገድ ልክ አይደለም ማለት አይደለም። ሁሉም በየራሱ መንገድ አይደለም ይሄድ፣ በየራሱ አስተሳሰብ ነው፣ በየራሱ ሚዛን ነው የሚለካው። ስለዚህ እኔ የራሴን ሚዛን እየለካው የሆነ ባለሙያ እንትን ብሎታል እና ሚዛን ልክ አይደለም ቢለኝ እኔ ሐሳብ ልክ አይደለም ነው የምለው። የኔ ሚዛን እኔ ጋር ነው ያለው።
ሌላ የጤና ሁኔታ ላይ አልቀበልም ማለት አይደለም። አይ ይሄ ግን ሐሳብ አይደለ? አዎ በቃ አመለካከታችን አይደለ? የኔ እንትን ነው። ሙያዊ ትንታኔ ሊሰጥበት የሆነ ነገር ሊሉት ይችላሉ። መብት ነው። እኔ ቴዲ ግን ይሄኛው ነኝ መንገድ የሚሄድ ነው ብዬ አምናለሁ። ጽናቱን ይስጥ ገሌ ስለዚህ ይስጥ እውነት። ለማንኛውም ተመልካቾቻችን እንደተዝናናችሁበት እንደተማራችሁበት ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ 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 እናመሰግናለን። በኖሉት ሚዲያ እና ፖድካስት እና በአልቦ ቲዩብ ቻናል ስም በሚቀጥለውም ሳምንት እንዲሁ በተመሳሳይ ፕሮግራም እንገናኛለን። አብራችሁን ቆዩ። ደግሞ ሰብስክራይብ አድርጉ ይባላል አይደል? እኔ ሲሉ ሰምቼ ነው። ሰብስክራይብ አድርጉ። ጥሩ ጥሩ ሀሳቦችን ስለምናነሳ የተሻለ ሀሳብ ለተሻለ ትውልድ ይገባዋል እና አብራችሁን ሁኑ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ አብራችሁን ስሩ። ከስር ባለው ኮንታክት አግኙን። በሚቀጥለው ሳምንት እስከምንገናኝ ድረስ ለሁላችንም መልካም ሳምንት፣ መልካም ጊዜ